በሚገርም ሁኔታ አሁን ያያችሁት ያላችሁት ቪዲዮ ዛሬ በኢንዶኔዥያ የተፈጠረ ከባድ እርዝኪክ ወይም ደግሞ የመሬት መንቀጥቀጥ ነው እና ገና ካሁኑ እጅግ በጣም ብዙ ሰዎች ህይወታቸውን እንዳጡ ተነግሯል። ገና ካሁኑ ማለት ነው። ፍለጋዎች በቀጠሉ ቁጥር ደግሞ እየጨመረ ነው የሚሄድ። እጅግ በጣም ብዙ ህንጻዎች ወድመዋል። በጣም ብዙ ከባድ የሆኑ ነገሮች ተፈጥረዋል። በጣም የሚገርመው ነገር ግን እንደዚህ አይነት ተመሳሳይ የሆነ አደጋ በአንድ ሳምንት ውስጥ ለሁለተኛ ጊዜ ነው። ከቀናት በፊት እንደዚህ አይነት ተመሳሳይ የሆነ አደጋ በኮሎምቢያ ውስጥ ተፈጥሮ ነበር እና ለምንድን ነው እንደዚህ አይነት ተመሳሳይ የሆኑ አደጋዎች በየጊዜው ቶሎ የሚፈጠሩ? ምድራችን እስከ ቁጥጥር ውጭ ሆናለች ማለት ይቻላል። አጭሩ ዛሬ በኢንዶኔዥያ ስለተፈጠረው ከባድ እርዝኪክ አንተ መስማት ያለባችሁን ነገሮችን በዚህ አጭር ቪዲዮ ለእናንተ ነግራችኋል። እስከ መጨረሻው ቆዩ። ሰብስክራይብ እንዳትረሳ። ይመቻችሁ። እና ቅድም እንደነገርኳችሁ በጣም ከባድ የሆነ እርዝኪክ ወይም ደግሞ የመሬት መንቀጥቀጥ ነው የተፈጠረው። ወደ 7.7 ማግኒቲዩድ የሚለካ እጅግ ከባድ ነው። ተመልከቱት እንግዲህ 7.7 ማግኒቲዩድ እዚህ በምታዩት ቦታ ላይ ነው ኢንዶኔዥያ አለች። እዚህ ምልክት የምታዩት ቦታ ላይ ነው እንግዲህ ይሄ ከባድ የሆነ አደጋ የተፈጠረው። እስካሁን እንደተረጋገጠው ከሆነ እንግዲህ እስካሁን ባሉት ፍለጋዎች ወደ 20 ምናምን የሚሆኑ ሰዎች ህይወታቸውን እንዳጡ ተረጋግጧል። ደግሞ የሚገርመው ነገር በጣም ብዙ ህንጻዎች ነው የወደሙ። ወደ 100 ምናምን የሚሆኑ ህንጻዎች ናቸው የወደሙ። እናም ፍለጋዎች በህንጻዎች ውስጥ ምናምን ፍለጋዎች በቀጠሉ ቁጥር የሟቾች ቁጥር በጣም እንደሚጨምር ነው የሚጠበቀው። ከዚህ በላይ የሚጨምር እና ይሄም አደጋ ለሊት ወደ 10 ሰዓት 11 ሰዓት አካባቢ ነው የተፈጠረው። በዛ ምክንያት በጣም ብዙ ሰዎች ተኝተው ነበር ቤታቸው እና ያ ነገር ሲፈጠር ቤታቸው በተኙበት ነው አብዛኞቹ ህንጻ ፈርሶባቸው ቤታቸው ፈርሶባቸው ህይወታቸው ያለፈ። አሁን እዚህ ጋር ማየት ያለብን ምን አይነት ነገር መሰላችሁ? እርዝኪኩ ተፈጠረ፣ እሺ አለፈ አይደለ? ከሱ በላይ ግን በጣም የሚያሰጋ ነገር በዚህ ሰዓት አለ። እሱ ምንድን መሰላችሁ? ሱናሚ የሚባል ነገር አለ። አሁን ይህች ሀገር እንደምታዩት ኢንዶኔዥያ በውሃ የተከበበች ሀገር ነች ሙሉ ለሙሉ ማለት ትችላላችሁ። እና እንደዚህ አይነት እርዝኪኮች መሬት መንቀጥቀጦች ሲፈጠሩ ማለት ነው ከአደጋው በላይ የሚያሰጋው ነገር ምን መሰላችሁ? በኋላ ላይ የሚመጣው ሱናሚ ወይም ደግሞ የውሃ ማዕበል ነው። ሰው ያ ውሃ በ1 ሜትር በ2 ሜትር ከፍ ብሎ እንደዚህ ይመጣል ማለት ነው ወደ ከተማው። በዛ ምክንያት ከእርዝኪኩ በላይ በእንደዚህ አይነት አደጋዎች የሚሞቱ ሰዎች እጅግ ይበዛሉ። እና ቀደም እንደነገርኳችሁ በጣም ደግሞ ይህንን የተለየ የሚያደርገው በዚህ ሳምንት ውስጥ ሁለተኛ ተመሳሳይ የሆነ አደጋ ነው። ከቀናት በፊት በኮሎምቢያ ተመሳሳይ የሆነ ወደ 7.7 ምናምን የሚለካ ማግኒቲዩድ ያለው እርዝኪክ ተፈጥሮ በመቶዎች የሚቆጠሩ ሰዎች ህይወታቸውን አጥተው ነበር። ዛሬ ደግሞ በኢንዶኔዥያ እንደዚህ አይነት ተመሳሳይ የሆነ አደጋ ተፈጠረ። በወር ውስጥ ግን ይሄኛው ለሶስተኛ ጊዜ ነው። በቬኔዙዌላም የተፈጠረውን ነገር መቼም አንረሳውም። ሁለት ተመሳሳይ የሆኑ እርዝኪኮች ተመሳሳይ የሆነ ቦታ ላይ አርፎ ማለት ነው ከትንሽ ሳምንታቶች በፊት ማለት ነው በሺዎች የሚቆጠሩ ወደ 6000 ነው ወደ 5000 የሚሆኑ ሰዎች ህይወታቸውን አጥተው ነበረ። ተመልከቱት። በአንድ ወር ውስጥ ለሶስተኛ ጊዜ ነው እንደዚህ አይነት ተመሳሳይ የሆነ አደጋ ሲፈጠር ማለት ነው። ታዲያ ለምንድን ነው እንደዚህ አይነት ተመሳሳይ የሆኑ አደጋዎች ቶሎ የሚፈጠሩት ብላችሁ ታስባላችሁ? ሀሳባችሁን ኮመንት ላይ ብትነግሩ ደስ ይለኛል። ለማንኛውም ግን ዓለማችን ከቁጥጥር ውጭ የወጣች ይመስለኛል። ምክንያቱም እንደዚህ አይነት እርዝኪኮች በተደጋጋሚ እየተፈጠሩ ነው። በአውሮፓ ያለውን ሰደድ እሳት ሙቀትን የምናውቀው ነገር እናም በተጨማሪ በተለያዩ የዓለም ግዛቶች በጣም የተለያዩ ትልልቅ የሆኑ የተፈጥሮ አደጋዎች እየተፈጠሩ ነው የሚገኙ እና ይህን ስናይ ቆም ብለን እንድናስብና ምን አይነት ነገር እየተፈጠረ ነው እንድንል ያደርጉናል። ሰው እናንተ ስለዚህ ጉዳይ ያላችሁን ሀሳብ ምንም አይነት ነገር ይሁን በኮሜንት ላይ ልትነግሩ ትችላላችሁ። ስለምንም ነገር አስተያየት፣ ስላቀራረብ ይሁን ስለ ዜናዎቹ ያላችሁን ምንም አይነት አስተያየት ኮሜንት ላይ ብትነግሩኝ እጅግ በጣም ደስ ይለኛል። እዚህ ጉዳይ ላይ አዳዲስ የሚፈጠሩ ነገሮች ካሉ አሳውቃችኋለሁ። በየቀኑ እንደዚህ አይነት በዓለም ዘንድ የሚፈጠሩ አዳዲስ የሆኑ ዜናዎች እንዳያመልጧችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።